everyone day ናችሁ so አእምሯችን ሪል ሃፕን የሚያደርግን ነገርና ኢማጂን የምታደርጉትን ነገር ልዩነቱን አያውቀውም ዶክተር ማሂነኝ ሜዲካል ዶክተር እና ፐብሊክ ሄልዝ ፕሮፌሽናል በሲምፕል ኤግዛምፕል እንገራችሁ የሆነ የሚያስፈራ ፊልም በምታዩበት ጊዜ ጭንቅላታችን ውስጥ ያለው አሚግዳላ የሚባለው የኢሞሽን ሴንተር የእውነት ነው አክቲቬትድ የሚሆነው so ኮርቲሶል አድሬናሊን የሚባሉ ስትረስ ሆርሞኖችን ሪሊዝ ያደርጋል አተነፋፈሳችሁ ይቀየራል የልብ ምታችሁ እንዲጨምር ያደርጋል ማይሆን ጭንቀት ፍርሃት ውስጥ እንድትገቡ ያደርጋችኋል ሶ ይሄ ለምንድን ነው ለሪል ላይፋችሁ የሚጠቅመው አንደኛው የአንድን ሲቹዌሽን ሁሌ መጥፎ ነገሩን የምታስቡ ከሆነ ዋት ኢፍ የምትሉት ነገር ሁሌ መጥፎ ከሆነ ኦር ኔጌቲቭ ከሆነ ኦፖርቹኒቲዎችን እንዳታገኙ ያደርጋችኋል ከዛ ነገር አጋጣሚውን ተጠቅማችሁ የነገር ጥሩ ለማድረግ ሚስ ታደርጋላችሁ ሁለተኛው ደግሞ በጣም ከዛ ፍርሃት የተነሳ ሪስክ መውሰድ ይከብዳችኋል ሶስተኛ ዲሳይድ እንዳታደርጉ ያደርጋችኋል ወላዋይ እንድትሆኑ ያደርጋችኋል በቀላሉ ዲሳይድ አታደርጉ አራተኛ ያን ሲቹዌሽን ኮምፕሊትሊ አቮይድ ታደርጉታላችሁ ለምን እዛ ውስጥ ገባለሁ ይሄ ነገር ኔጌቲቭ ከሆነ አውትካሙ ብሎ ጭንቅላታችሁ ስለሚያስብ ማለት ነው አምስተኛ ሲቹዌሽን ውስጥ ብትገቡ ራሱ ብቃታችሁ ጥሩ አይሆንም ምክንያቱም ጭንቅላታችሁ ሶሉሽንን ሳይሆን የሚያስበው ሾርትከት ዌይ አውት ምናምን ነው የሚያስበው ማለት ነው ስለዚህ ኤቭሪ ዴይ ላይፋችሁ ላይ ኢምፓክት አለው ስለዚህ ሁሌም የሆነ ነገር ስናስብ ገና ለሚፈጠር ነገር ስናስብ ይሄ ነገር መጥፎ ነው አውትካሙ ብላችሁ አታስቡ ኔጌቲቭ ፓርቱን አታስቡ ጥሩ ነገሩን ብታስቡት ጭንቅላታችሁ ሶሉሽንን ኦፖርቹኒቲን ጥሩ አውትካምን እንዲያስብ ታደርጉታላችሁ ማለት ነው Thank you bye